የኢትዮጵያ ሐዋርያት ቤተክርስቲያን በጋሞ ዞን በጎርፍ አደጋ ለተጎዱ ወገኖች 2 ሚሊዮን ብር ድጋፍ አደረገች። ለከበቡሽ ብርሃኑ ዘገባ የአምላክነሽ ተረፈ። የኢትዮጵያ ሐዋርያዊት ቤተክርስቲያን ለጋሞ ዞን የተፈጥሮ አደጋ ተጎጂዎች የ2 ሚሊዮን ብር ድጋፍ አደረገች። ዛሬ በአርባ ምንጭ ከተማ ተገኝተው ድጋፉን ያስረከቡት በቤተክርስቲያኗ ሀገረ ስብከት ምክትል አስተዳዳሪ ቢሾፕ ጌታሁን ላምቦቤ የተመራ ልዑክ ነው። ምክትል አስተዳዳሪው በተከሰተው አደጋ ማዘናቸውን ገልጸዋል። ቤተክርስቲያኗ የገንዘብ ድጋፍ ከማድረግ ባሻገር በጸሎት ለማገዝ ዝግጁ መሆኗንም አስረድተዋል። የጋሞን ሕዝብ የምናውቀው የጥበብ እና አስታራቂ ሕዝብ በጣም ንጹህ ቅን ሕዝብ ነው። በዚህ ቅን ንጹህ አስታራቂ ሕዝብ ላይ እንዲህ አይነት አደጋ በመድረሱ እጅግ በጣም ነው የተሰማን። በተረፈ እንግዲህ ኢትዮጵያ ሐዋርያዊት ቤተክርስቲያን አሁንም ለሕዝባችን በእውነት እንዲህ አይነት አደጋ እንዳይደገም በጸሎት ወደ ፈጣሪ እንጮሃለን። የቤተክርስቲያኗ ወንጌላዊ ደረጀ ከበደ በበኩላቸው አደጋው አሳዛኝ መሆኑን ገልጸው ለተጎዱ ወገኖች መጽናናትን ተመኝተዋል። እርስ በርሳችን መረዳዳት የክርስትና ተግባር መሆን አለበት ሲሉም አስረድተዋል። መልካምን ማድረግ ለሌሎች ማካፈልን አትርሱ። እንዲህ አይነቱ መስዋዕት እግዚአብሔርን ደስ ያሰኘዋል ይላል። ይሄ በዚህ መንፈስ በዚህ የእግዚአብሔር ቃል ስንፈትሽ ይሄንን አግባብ እጅ የምንሰጥበት እጅ የምናጥፍበት ጊዜ የምንሰጥበት ጉዳይ አይደለም። ቤተክርስቲያኒቱ የጽድቅ አገልግሎት ማለት ምን ማለት ነው? ለሚያስፈልገው ጉዳይ በቤተክርስቲያንም ሆነ በውጭ ለሚያስፈልገው ጉዳይ አባቶች በጣም ተዘጋጅተው በሚመጣው ነገር ላይ ፈጥኖ ደራሽ እንዲኮን ነው። የቤተክርስቲያኗ አስተዳዳሪ ቢሾፕ ብርሃኑ ጅጅጎ የጋሞ ማህበረሰብ አስታራቂና ሰላም ፈላጊ መሆኑን ገልጸው በተፈጠረው አደጋ እጅጉን ማዘናቸውንና ለዘላቂ መፍትሄ እንደሚተባበሩም ጠቁመዋል። እጅግ የምንወዳቸው የምናከብራቸው ከልቤ አሁንም እያለቀስኩ እዛውም ህዝብን ሰብስቤ በቢሮአችን ከየብሔሩ ከየአካባቢው ከተሰበሰቡ ሰዎች ጋር አልቅሰን እንደ ኢትዮጵያ ሐዋርያዊት ቤተክርስቲያን ከዋና ሐዋርያዊት ቤተክርስቲያን ጋር የሰላም የፍቅር ጥሎ ተጣንኩ ለሚሰግድ ጋሞ ደሪያ ጋሞን ህዝብ በደረሰው በተለይ በጋጮ ባባ ወረዳ ማዞዶሽ አካባቢ በተፈጠረው መሬት መንሸራተት ህይወታቸውን ያጡ ሰዎችን እናቶቻችን፣ አባቶቻችን፣ ወጣቶቻችን በደረሰው አደጋ ሲያለቅሱ እጅግ በጣም አዝነን በእውነት ታሳ ታናሞ ታናሞ ታሽዋሞ ታናሞ እያለ ታሳ ጋሞ ደሪያው